ሰዎች በስማቸው ስትጠሪያቸው ይወዳሉ፣ በጣም ይወዳሉ። በስማቸው ጥሪያቸው። እንድትወደጂ የሚያደርግ እንድትከበሪ የሚያደርግ የስነ ምግባር ነው፣ ስነ ስርዓት ነው፣ ማነርስ ነው። ጉድ ማነርስ ማለት ነው። በአንድ ማህበረሰብ ውስጥ ስትኖሪ የምትከተዩ የጨዋነት ስነ ምግባር ነው። በአንድ ማህበረሰብ ውስጥ ስትኖሪ የምትከተዩ የጨዋነት ስነ ምግባር ነው ወይም ስነ ስርዓት ነው። ስንገባ በደንብ እናስረዳል። ከኤቲክስ የሚለየው በህብረተሰቡ ውስጥ ስትኖሪ እንዴት ነው የምትኖሪው? በጨዋነት እንድትወደጂ የሚያደርግ እንድትከበሪ የሚያደርግ የስነ ምግባር ነው፣ ስነ ስርዓት ነው፣ ማነርስ ነው። ጉድ ማነርስ ማለት ነው። ኤቲኬት ማለት ጉድ ማነርስ ማለት ነው። እና የተለያየ አይነት አለው። በጣም ስለሚጠቅሙ አሁን በዝርዝር እናያቸው። እሺ፣ መጀመሪያ ቀላል የሚመስሉ ግን እጅግ የሚያስፈልጉ ኤቲኬቶች አሉ። እንግዲህ ኤቲኬት ጉድ ማነርስ ነው ብለናል። በማህበረሰቡ ስንኖር የምንኖርበት የጨዋነት አኗኗር ስነ ስርዓት ያለው እንድንወደድ እንድንከበር የሚያደርገን ስርዓት ነው ብለናል። አንደኛ እነዚህ ማጂክ ወርድስ የሚባሉ አሉ። ማጂክ ወርድስ። ስለዚህ አንደኛው አመሰግናለሁ ማለት ነው፣ ወይም ታንኪዩ ማለት ነው። ይሄ ማጂክ ወርድ ነው። ቀላል ይመስላል አይደለም? ግን በጣም ወሳኝ ነው አመሰግናለሁ ማለት። አንድ መስሪያ ቤት ሄድኩኝ። እዚህ የፊት ለፊት መረጃ የምትሰጠዋ ሴት አገኘኋት፣ ወይም አንድ ሰው መረጃ ሰጠኝ። ከዛ ገባሁ፣ ጉዳዩን አስፈጸምኩ። ጉዳዩን አስፈጽሜ ቀጥ ብዬ ወጥቼ ወደ ቤቴ መሄድ እችላለሁ። ግን ተመልሼ መጥቼ መረጃ የሰጠችኝን ሴት ጨርሻለሁ፣ ተሳክቶልኛል፣ አመሰግናለሁ እላታለሁ። ይህ በጣም ወሳኝ ነው። በጣም ነው የምትደሰተው። መደሰቷ ብቻ አይደለም፣ ኔክስት ታይም ስመጣ በአጋጣሚ ከመጣሁ የሚቀጥለው ቀን ስመጣ በጣም ነው ክብራ የምታስተናግደኝ እና አመሰግናለሁ በጣም ወሳኝ። ታንኪዩ ማለት ወሳኝ ኤቲኬት ነው። አንድ ጊዜ ምን ሆነ መሰለሽ ጵኔል፣ አንድ ሰው እንደ ቸገረው ገባኝ። ትልቅ ሰው ነው ግን ገንዘብ እንደ ቸገረው ገባኝ። ሲገባኝ እኔ ጋ ከነበረ ገንዘብ የተወሰነ ላኩለት። ደርሶኛል አለኝ። አመሰግናለሁ ግን አላለኝም። ችግር የለውም እኔ አሁን አመሰግናለሁ አለማለቱ ችግር የለውም። ችግር ያመጣው ምንድነው? ሌላ ጊዜ ቆይቶ እንደገና እንደተቸገረ ገባኝ። አወቅኩ እንደቸገረው። ልክለት ፈለግኩ ግን ሀሳብ ገባኝ። ባለፈው አመሰግናለሁ አላለም። ስለሰጠው ደስ አላለውም ነበር። እንዴት ቢንቀኝ ነው ብሎ ቢሆንስ? ወይ መጠኑ አነሰ ብሎ ቢሆንስ? እንዴት አድርጌ ልስጠው? መስጠት አቃተኝ። ለፈው ታንኪዩ ስላላልከኝ ነው ብዬ አይደለም፣ ግን ያለፈውን ሪያክሽን አላገኘሁም። አመሰግናለሁ አላለኝም። ስላላለኝ ቅር ብሎት ሊሆን ይችላል፣ እንደ ንቀት ቆጥሮት ሊሆን ይችላል፣ እንዴት ቢደፍረኝ ነው ብሎ አስቦ ሊሆን ይችላል። ስለዚህ ደግሜ ልሰጠው ፈራው። ምንድነው ይሄን ያጎደለው? አመሰግናለሁ አለ ማለት። ስለዚህ ሁሉ ጊዜ ቴንኪዩ ማለትም መልመድ። የሆነ ካፌ ገብተሽ ከተስተናገድሽ በኋላ ከፍለሽ ነው በገንዘብሽ ነው፣ አዎ፣ ግን ቀና በይና አመሰግናለሁ በይ። ምግብ ቤት ገብተሽ ምግብ ከበላሽ በኋላ ስልትወጪ ስትይ በገንዘብሽ ነው፣ ግን አመሰግናለሁ ብለሽ መውጣት። ስለዚህ ይሄ አንዱ ማጂክ ወርድስ ከሚባሉት ኑሮሽን ከሚያጣፍጡ ቀላል ከሚመስሉ ግን ወሳኝ ነገሮች ውስጥ አንዱ ይሄ ነው። ሁለተኛ ይቅርታ ማለት አም ሶሪ ማለት። አሁን ዛሬ እናንተ ጋር ስመጣ ትንሽ አረፈድኩኝ። ከዛ ስገባ ሁሉንም ሰው ምንድነው ያልኩት? አርፍጃለሁ ይቅርታ ነው ያልኩት። ትክክል ነው። ይቅርታ ባልል ምን ማለት መሰለሽ? ምንም ችግር የለውም እኔ ኢምፖርታንት ነኝ ባረፍድ ብትጠብቁ ምንም ችግር የለውም ማለት ነው። ግን ምን አረኩኝ? ስገባ ይቅርታ ጠየቁኝ። አጥፍቻለሁ፣ አርፍጄ ነው የመጣሁትና ይቅርታን መለማመድ። አም ሶሪ ይቅርታ ማለት ስትሳሳች ስታጠፊ አም ሶሪ ይቅርታ ማለት። እቺኛዋ ደግሞ ሌላ ማጂክ ወርድ ነች።
ይቅርታ ወይም አም ሶሪ ማለት። ሶስተኛው እባክህ ማለት ወይም እባክሽ ፕሊዝ ማለት። ፕሊዝ ይሄን ነገር ልትሰጪኝ እባክሽ ይሄን ነገር ስጪኝ ማለት። የምንናገረው የምንጠይቀው ነገር ላይ እባክሽ የሚለውን መጨመር። ይቺ ማጂክ ወርድ ነው የምትባለው። ልትረዳኝ ትችላለህ እባክህ፣ መንገዱን ልታሳየኝ ትችላለህ እባክህ፣ ትንሽ ነጣ ለማኪያቶ ጠቆር ልታረግልኝ ትችላለሽ እባክሽ። ፕሊዝ በጣም ያጣፍጠዋል። አክብሮት ነው፣ ትህትና ነው። ስለዚህ ፕሊዝ የሚለውን መጨመር እባክሽ፣ ይሄም ሌላ ማጂክ ወርድ ነው። አሁን እነዚህ ኤቲኬት ነው የሚባሉት። አመሰግናለሁ፣ ይቅርታ እና እባክሽ ወይም እባክህ ማለት ማጂክ ወርድስ ይላሉ። ማለት ሳናውቃቸው በሰዎች ዘንድ እንድትወደጂ እንድትከበሪ የሚያደርጉ ናቸው። አራተኛ ኤቲኬት አይ ኮንታክት ነው። አሁን እናንቺ ስናወራ አይንሽን አይሻለሁ አይደል? እሺ አሁን አንቺ እያወራሽ የሆነ ሀሳብ እየተናገርሽ እንደዚህ ብዬ ባይስ መናገርም አትችል ታቆሚያለሽ። ግን አይ ኮንታክት በጣም አስፈላጊ ነው። አሁን ምን ይባላል? በምናገርበት ጊዜ እኔ አሁን ካንቺ ጋር እያወራሁ 50% አይ ኮንታክት ያስፈልገኛል። ማለት አይሻለሁ ደሞ ዝም ብዬ ደግሞ እንደዚህ አላይሽም፣ ግን እሰብራለሁ፣ ብሬክ አረጋለሁ፣ ከዛ ደግሞ አይሻለሁ፣ አይንሽን ነው ማየው፣ ከዛ ብሬክ አረጋለሁ፣ ከዛ አይሻለሁ። 50% አንቺ ስትናገሪ ደግሞ 70% አይንሽ ላይ ነው። ግን እንዳላፈጥብሽ ሰበር አረጋለሁ። 30% ሰበር ይደረጋል እንጂ አንቺ እያወራሽ አይኔ መሆን ያለበት አይንሽ ላይ ነው። ከዛ ትንሽ ሰበር 30%ን ሰበር እያደረኩ አይንሽን አያለሁ። ይሄ ያስፈልጋል። ግን ከባህል ደግሞ የሚለይበት ቦታ አለ። አሁን እኛ ሀገር አንዳንዴ ትላልቅ ሰዎች ሲናገሩ እንዲህ ብለው ያዳምጣሉ ወጣቶች። ሌላ አገር ግን ስትሄጂ አንድ ነጭ እያወራሽ እንደዚህ ብለሽ ብታዳምጪው እንደ አክብሮት አይደለም የሚቆጥረው። ወይ ንቀት ነው ወይ ኮንፊደንስ የላትም ነው የሚለው። ስለዚህ የአይ ኮንታክት አይን ለአይን የማየት ኤቲኬት አለ። ይሄ የአይ ኮንታክት ዝም ብሎ ደግሞ ይሁን ለምሳሌ አንዳንድ ሀገር በሚያስጠይቅሽ አለ። ፖሊስ ሊጠሩ ይችላሉ። ለምሳሌ አንዲት ሴት እንደዛ ሆነ ዝም ብዬ እንደዚህ ባያት ከዛ ስቴሪንግ የሚባል ነው ፖሊስ መጥራት ትችላለች። እንደዚህ የሆነ ደህንነት አልተሰማኝም ብላ። ይሄኛው ግን የአይ ኮንታክት ኤቲኬት ይሄንን ነው የሚመስለው። ስናገር 50% አይንሽ ላይ ነው አይኔ። ስትናገር አንቺ ሳዳምጥሽ 70% ይሄ የአይ ኮንታክት ኤቲኬት ይባላል። እሺ አምስተኛው የማዳመጥ ኤቲኬት ነው። ሊስኒንግ ኤቲኬት ነው። አንቺ ስትናገሪ አዳምጣለሁ እኔ። አሁን ስናገር አንቺ እያዳመጥሽ ነው። ግን ምን ትያለሽ? እንዲህ የሆነ ድምጾች ታሰሚያለሽ አንድ። ከዛ የሆነ ቦዲ ኤክስፕሬሽን አለሽ፣ ቦዲ ላንጉዌጅ አለሽ፣ ኖድ ታደርጊያለሽ። ኤቲኬት ነው ይሄ። አሁን አንቺ ትሬንድ ስለሆንሽ ባለሙያ ወይም ተፈጥሮ ስላለሽ ነው እኔ እየተናገርኩ መስማማትሽን በራስሽ ታሳያለሽ። አዎ ልክ ነው። አንዳንዴ ደግሞ አንቺ ያልሽውን ሳምራይዝ አደርጋለሁ። ስለ ቀን ውሎሽ ስትነግሪኝ ስለዚህ የቀን ውሎሽ እንደዚህ ነው ማለት ነው ብዬ አንቺ የተናገርሽውን ነገር ሳምራይዝ አደርጋለሁ። ይሄ የሊስኒንግ ኤቲኬት ነው። መሀል ላይ ጥያቄ ልጠይቅ እችላለሁ። ከዛ ሰውየው እየተናገረ አቋርጠው የሚናገሩ ሰዎች አሉ። ምን ማለት መሰለሽ? እሱ እየተናገረ አቋርጦ ነጥቆት ሲናገር አንተ እየተናገርክ ያለው ነገር አይረባም ማለቱ ነው። ማስጨረስ አለበት። ኢንተርቪውም ላይ እንደዛ ነው። አሁን አንዳንድ ቃለ መጠይቅ እኔ ቀድሜ እናገራለሁ ማለት የሚያቋርጡ አይነት ከሆኑ እናገራለሁ። ሌላ ሰው ኢንተርቪው ሲያደርጉ ኢንተራፕት ሲያደርጉ ካየኋቸው እኔ ሀሳቤ ይቆራረጥብኛል። ጥያቄውን ትጠይቀኛለህ፣ ታዳምጣለህ። ይሄ ነው ደንቡ። ካስረዘምኩ ክላሪቲ ከፈለክ እንጂ መሀል ላይ ያቋረጡ ጭቅጭቅ የሚመስል ኢንተርቪው አለ። ንትርክ ነው የሚመስለው።
እሱ ልክ አይደለም እና ማዳመጥ ያስፈልጋል። ስድስተኛው የመናገር ኤቲኬት ነው። ስናገር የራሱ ደግሞ እሱ ስርዓት አለው። አስቤ ነው የምናገረው፣ ቃላት መርጬ ነው የምናገረው፣ ሰውን የማያስቀይም መሆን አለበት ንግግሬ። ስለዚህ በተመረጡ ቃላት በተመረጡ ኤክስፕሬሽንስ አገላለጾች ተጠቅሜ እናገራለሁ። ፕሮፐር የሆነ አስቤበት እናገራለሁ። ከዛ የምናገርበት ቶኑ ይሄ ለምሳሌ የቁጣ ቶን መሆን የለበትም። ትሁት መሆን አለበት፣ ትክክለኛ መሆን አለበት፣ ፕሮፐር መሆን አለበት እና ይሄኛው ደግሞ ስንናገርም ያነጋገር ኤቲኬት አለ። ያ በጣም ሰዎች ካሰቡበትና ከተጠቀሙበት በጣም ጥሩ ነው። ሰባተኛው የስምና የማዕረግ ኤቲኬት ነው። አንድ ነገር ልንገርሽ፣ እኔ ማረገውን ሆቴል ሪሴፕሽን ሄድኩኝ እንበል። ከዛ ሆቴል ውስጥ እዚህ ጋር ምን ያደርጋሉ? ስማቸውን ይለጥፋሉ። ቶሎ ብዬ ስሟን አነባለሁ። እንዴት አዲስ ሶስና እላታለሁ። ድንግጥ ነው የምትለው። ስሟን እኮ እዚህ ላይ ጽፋለች። እንዴት አውቀው ብላ ድንግጥ ሆነ። ሰላም ሶስና ብዬ አናግራታለሁ። ምክንያቱም እዚህ ጋር ሶስና ተብሎ ተጽፏል። የዌይተሩም እዚህ ጋር ስሙ ከተጻፈ ከበደ እንዲል ታደርግልኝ ትችላለህ እላለሁ እና በጣም ይደነግጣል። ግን ሰዎች በስማቸው ስትጠሪያቸው ይወዳሉ፣ በጣም ይወዳሉ። በስማቸው ጥሪያቸው። ስለዚህ ስማቸውን ካወቅሽ አንዳንዴ ስሞችን ሜሞራይዝ ማድረግ ያስፈልጋል። ለምሳሌ እኔ እዚህ አባይ ቲቪ ስመጣ ከእናንተ ጋር ከምሰራችሁ ስማቸውን የብዙ ሰውን ስም አውቃለሁ። ግን ሆን ብዬ ማወቅ አለብኝ ብዬ አስቤበት ነው መጥቼ በስም እየጠራሁ ነው ሰላም ብለው አይደለም፣ ሁሉንም በስም እየጠራሁ ነው። እና በስም መጥራት አብረሽ የምትሰሪያቸውን ሰዎች በስም መጥራት፣ ከዛ ደግሞ አንዳንድ ቦታ ስትሄጂ ስማቸውን ማንበብ፣ ስማቸውን አንበሽ በስማቸው ጥሪያቸው። በጣም ይደነቃሉ፣ በጣም ይደሰታሉ። ከዛ ማዕረግ ማለት ለምሳሌ አንቺ መጀመሪያ ያገኘሁሽ ጊዜ ጋዜጠኛ ጵንኤል ነው ያልኩት አይደል? ጋዜጠኛ ጵንኤል ተስፋዬ ነው። ከዛ ስንቀራረብ ባጭር እጠራሻለሁ። አንቺ ምንን አሁን መጀመሪያ ዶክተር ነው የምትይኝ። ከዛ እዚህ ደግሞ ስንቀራረብ ደግሞ ወዳጄ ምናምን ትላላችሁ። ደስ ነው የሚለኝ በጣም ስትቀራረብ የሚመጣው አለ። ከዛ ውጪ ግን ሰውየው ጀነራል ከሆኑ ጀነራል ከዲባያቸው፣ ፕሮፌሰር ከሆኑ ፕሮፌሰር ከዲ ስትጀምሪ በታይትላቸው መጥራት። ኮሎኔል አስናቀ ከሆነ ስማቸው አስናቀ ብላቸው በጣም ነው ኦፌንድድ የሚሆኑት። ምክንያቱም ታይትል አላቸው እና ታይትልም መጠቀም ከተቀራረብሽ በኋላ ግን በቁልምጫ ስም ትጠሪያለሽ እንዲቀልሽ እንደዛ ይሆናል። ስለዚህ ታይትልም መጠቀም ያስፈልጋል። ከዛ ደግሞ እንደ ባህላችን ትላልቆቹን ጋሼ ትዬ ምናምን የሚባልበት ደግሞ አለ። ስምንተኛ የስልክ ኤቲኬት ነው። ስልክን የተመለከተ ኤቲኬት ነው። አንዳንድ ሰዎች እኔ ጋ ይደውላሉ። እንደምን ነህ ይላሉ። ደህና ነህ ወይ? ደህና ነኝ እግዚአብሔር ይመስገን። ልጆች ደህና ናቸው? ደህና ናቸው። ስራ ጥሩ ነው? ስራ ጥሩ። አሁን አላወቅኩትም የደወለውን ሰውዬ አይደል? ከዛ ማን ልበል ስላቸው አላወከኝም፣ ሌላ ረዥም እንዲህ አሁን እንዲህ እውነት ለመናገር ብዘጋው ደስ ይለኛል፣ ግን ጨዋ ስለሆንኩ ነው የማልዘጋው እንጂ በጣም ኢሪቴት ያደርጋል። አዎ፣ ግን መሆን ያለበት ምንድን ነው? ደውለሽ የማታውቂው ሰው ከሆነ መጀመሪያ ትደውይና አቶ ከሌነ፣ አዎ ጵንኤል እባላለሁ፣ ጋዜጠኛ ጵንኤል እባላለሁ፣ ከአባይ ቲቪ ነው የምደውለው፣ በዚህ ጉዳይ ላወራ። ስለዚህ እሱ መሆኑን አረጋግጠሻል፣ አንቺ ማን እንደሆነች ተናግረሻል፣ የደወልሽበትን ምክንያት ተናግረሻል። ሲደወል እንደዛ ነው። ወዳጆችሽ ሆነው የቆዩም ከሆነ እንደዛ ባያስረዝሙት፣ ከዛ ማንነታቸውን ሳያደክሙን ቢናገሩ ጥሩ ነው። ዘጠነኛ ኮምፕሊመንት ማድረግ፣ አስተያየት መስጠት። የማይባሉ ነገሮችን ልንገርሽ። አንቺ ምን ሆነሽ ነው የወፈርሽው? በፍጹም አይባልም። ውጪዎች ፈረንጆቹ ጋርማ ብትመቻቸው ይሻላቸዋል እንዲህ ከምታያቸው። ወይ ምንድነው እንደዚህ የከሳው የተጎሳቆልከው? አይባልም፣ በፍጹም አይባልም። ያስደነግጣል፣
የሰውየውን ስሜት ትጎጃለሽ። በጣም ደግሞ ምንድነው ቆዳሽ ሁሉ ተለወጠ ይላሉ ሰዎች፣ አይጠነቀቁ። እንደ ወፍራ ቢሆን እንኳን አትያትም፣ ከስቶ እንደዛ ተጎሳቅሎ ቢሆን አይባልም፣ አርጅቶ የመሰለሽ እንኳን ቢሆን አይባልም። እነዚህ የማይባሉ ነገሮች ሰውየው ሊጠላት ሁሉ ይችላል፣ ወይም እሷ ልትጠላው ሁሉ ትችላለች። እና አስተያየት ለሰዎች ስንሰጥ መጠንቀቅ አለብን፣ ኮምፕሊመንት ስናደርግ ለማለት ነው። እና ይልቁን ጥሩ አስተያየት መስጠት፣ ፖዚቲቭ የሆኑ አስተያየቶችን መስጠት ነው የሚገባው። ይሄ ራሱ ኤቲኬት ነው። አስረኛ የቀጠሮ ኤቲኬት ነው። ቀጠሮ እንዴት ነው ምን ሄደው? ዶክተር ጌታቸው ተድላ የሚባል ወዳጅ አለኝ። በጣም ትልቅ ምሁር ነው። ብዙ መጽሐፍቶችን የጻፈ ምርቃቱ ላይ ሄደሽ ልታውቂ ትችላለሽ። ነው ይጠራኛል ብዙ ጊዜ። እና ዶክተር ጌታቸው ሲሄድ ሁል ጊዜ ቀጠሮ ኖሮን ይቀድመኛል። ቀድሞኝ ነው የሚደርሰው። በ15 ደቂቃ ቀድሞ ይደርሳል፣ ወይ 30 ደቂቃ ቀድሞ ይደርሳል። ቀድሞ የደረሰው ሰው ምን ይሆናል መሰለሽ ብንል፣ አካባቢውን አይቷል፣ ገዝቷል። አንቺ ነሽ ነርቨስ የምትሆኙ። ስትደርሺ ነርቨስ ትሆኛለሽ፣ በቃ ትደነግጫለሽ። እሺ አረፈድኩ ይቅርታ ምናምን ብለሽ አንቺ ነሽ የምትጨነቂው። እሱ ግን ቀድሞ ደርሶ መጽሐፉን አንብቦ ተረጋግቶ ምናምን እየጠበቀሽ ነው። እና ቀጠሮ በሚኖርበት ጊዜ በሰዓት መገኘት ከተቻለ ቀድሞም፣ ይሄ የቀጠሮ ኤቲኬት ነው። ከዛ ስትሄጂ ደግሞ እዛ ቀጠሮ የቀጠረሽ ሰው ጋር ስትሄጂ የምትለብሺው ልብስ እንደ ተቀጣጠራችሁበት። እኔና አንቺ ለስራ ተቀጣጥረን ቀጠሮ ይዘን የመጣሽበት ልብስ ቆንጆ ነው፣ ዘንጠሻል። እዚች ላይ ደግሞ ስካርፍሽን ጣል አድርገሻል። በቃ እንደዛ ነው። 11ኛ የሰላምታ ኤቲኬት ነው። ሰዎችን ሰላም የምንልበት ኤቲኬት ነው። አሁን እኔ እዚህ ቤት ውስጥ ገባሁና ሁሉንም ሰው ጨበጥኩኝ። ሁሉንም ካሜራውን የያዘውን ደግሞ እያንዳንዱን ሰው ጨበጥኩ። በኮቪድ ሲዝን እንደዛ አይነት ሲዝን ካልሆነ በስተቀር ሰውን መጨበጥ ማለት አከብርሃለሁ ማለት ነው። አይ ሪስፔክት ዩ፣ አይ ትረስት ዩ ማለት ነው መጨበጥ። ስለዚህ መጨበጥ ይሄ ሰላምታ ነው። ከዛ ሲጨበጥ የመጨበጥም ኤቲኬት አለው። አሁን ለምሳሌ አንዳንድ ባለስልጣኖች አሉ ተፈራርመው እጅ እንደዚህ ይዘው እንደዚህ የሚያደርጉ። እንደዛ አይደረግም። 1 2 በቃ እንጂ እንደዚህ ይዘው መነቅነቅ እሱ ልክ አይደለም፣ ኤቲኬት አይደለም። አንዴ ነው የምታረጊው፣ ሁለቴ ነው የምታረጊው። በቃ ራሱ የወጣ ደንብ ነው፣ ስርዓት ነው። ስጨብጪ አትጨመድጂውም። ፈርም የሆነ ያዝ ይደረጋል፣ እንደዛ ይጨበጣል። ከዛ ደግሞ እንደ ባህሉ ይለያያል። እንደ ባህሉ የመሳሳም ባህል አለ አይደለም? እንደ ባህሉ ደግሞ አለ። ሙስሊም እህቶችን አገኛለሁ። አሁን ሃይማኖታቸው አይፈቅድም። ስለዚህ ምንድን ነው የማደርገው? እጄን አልዘረጋም። ሆን ብዬ እጄን አልዘረጋም። እንዲህ ደረቴን ይዝና እጅ ነሳታለሁ። አሁን ይሄ በሃይማኖቱ የተመሰረተ ነው ማለት ነው። እንደ ሃይማኖቷ ነው የምናደርገው ያንን። ከዛ የውጭ ካልቸር ደግሞ አንዳንዴ እኔ የምወደው ግን እዚህ ሀገር ማንጠቀምበት አለ። ለምሳሌ አንዲት ሴትን በጣም አክብሮትና አድናቆትሽን ለመግለጽ ስትፈልጊ እጇን ትወስጂና እጇን ትስሚያለሽ። ይሄ በጣም ነው ማደንቅሽ፣ በጣም ነው ማከብርሽ ማለት ነው። በጣም የጨዋ ስርዓት ነው ለአውሮፓውያን ነው። 12ኛው የአቀማመጥ ኤቲኬት ነው። አሁን አንቺ የተቀመጥሽበት አቀማመጥ ኬምብሪጅ ክሮስ ይባላል። ኬምብሪጅ ክሮስ ኤግዛክትሊ ይሄንን እግርሽ እንደዚህ አድርገሻል፣ ከዛ ወደ ጎን አድርገሻል፣ ታች ቁርጭምጭሚትሽ ጋር አንክልሽ ጋር ክሮስ አድርገሻል። አሁን ይሄ ኬምብሪጅ ክሮስ ይባላል። ከዛ ደግሞ የደቸስ ስላንት ይባላል። ደቸስ ስላንት ደግሞ ማለት ልክ እንደዚህ ተቀምጠሽ እግርሽን ጉልበትሽ ነክቷል፣ ወደ ጎን አድርገሻል፣ እግርሽ ግን አይጣመርም፣ እዛ ጋር ክሮስ አያደርግም። እሱ ደግሞ ደቸስ ስላንት ይባላል። እንደዚህ እንደማለት ነው። እንደሱ ማለት ነው። እሱ ደቸስ ስላንት ይባላል። ቅድም ያረግሽው ደግሞ እስቲ ያጣምሪው፣ እሱ ደግሞ ኬምብሪጅ ክሮስ ይባላል። እነዚህ በጣም የተከበሩ የሴቶች አቀማመጦች ናቸው። አሁን ያረግሻቸው ደቸስ ስላንትና ኬምብሪጅ ክሮስ የሚባለው። ከዛ ግን እግር ማጣመርም ይቻላል። እግር ማጣመርም ይቻላል። ለሴቶችም ኮንፊደንስ ነው የሚያሳየው፣ ሪላክስ ማድረግ ነው የሚታየው።
መብት ነው እና የአቀማመጥም ኤቲኬት አለው ማለት ነው። የአቀማመጥም ኤቲኬት አለው። ኧረ እኔ እንደፈለግኩ ነው የምቀመጠው ሊሉ ይችላሉ። ግን እነዚህ ግን አሁን የተባሉት የኤቲኬት ናቸው፣ የአቀማመጥ ኤቲኬቶች ናቸው። ከዛ 13ኛው የምግብ ቤት ኤቲኬት አለ። አሁን እሱ ስላመጋገብ ምናምን አልናገርም፣ ግን አንዷን ነጥብ ብቻ ላንሳ። ምግብ ቤት ስትገቢ ወይም እኔ ስገባ ሰውየው የጋበዘኝ ሰው ካለ እሱ እስኪያዝ ድረስ እጠብቃለሁ። እሱ እስኪያዝ እጠብቃለሁ። ወይም ቤቱን የሚያውቀው ከሆነ ምን ብናዝ ይሻላል ብዬ እሱን እንደ ቤቱን የምታውቀው አንተ ነህ። ለምን መሰለሽ ሜኑ ላይ የ700 ብር ምግብ አለ። ከዛ አሁን ባለፈው አጋጥሞኛል አንድ ሬስቶራንት እና ናይል ፐርች 4000 ብር ይላል። ጋባዤ የ700 ብር ምግብ አዞ እኔ የ4000 ብር ምግብ ባዝ ልክ አይደለም። ላይኖረው ይችላል፣ ልክም አይደለም። እንደዛ አይደረግም። ስለዚህ የሚጋብዝሽ ሰው እስኪያዝ ድረስ ጠብቂና እሱ ካዘዘው ጋር ተመሳሳይ ነገር የሚቀራረብ በዋጋም እንደዛ ነው የምታዥው። ስለዚህ እሱን ኦብዘርቭ ማድረግ ያደርጋል። ሌላው እኔ ብዙ የምቸገርበት ቲፕ ነው። ቲፕ መሰጠት አለበት። ውጭ 15% ከምትከፊው 15% ቲፕ ነው። ግን እኛ ሀገር አንዳንዴ ሙልጭ አድርገው ከንትን ውስጥ ያወጡታል መልሱን እና እኔ ሌላ ሰውም ጋብዞኝ አንድ ቀን ተደብቄ ያስገብቼ ያውቃለሁ። ሰውየው ጋበዘኝ፣ ሂሳብ ከፈለ። ከዛ ከፈተና ሙልጭ አድርጎ ወሰደው ገንዘቡ መልሱን። ከዛ እሱ ልክ ወዳልሆነ አላውቅም። እሱ ሲሄድ ግን እኔ ብር አወጣሁና 200 ብር እዛ ውስጥ አስቀመጥኩና ቁጭ አደረኩ። የቅርብ ወዳጆቼ ደግሞ ከሆነ ስጥላለሁ፣ ቲፕ ስጥ። ሆቴሎች እኛን ሀገር በደንብ አላውቅም፣ ግን ሆቴሎች የዌተሮችና የዌትረሶችን ደሞዝ ሆን ብለው ዝቅ ነው የሚያደርጉት። ዝቅ የሚያደርጉት ለምንድን ነው? በቲፕ ያገኛሉ ብለው ስለሚያስቡ ነው። ስለዚህ ቲፕ መስጠት አንድ ደግሞ ኤቲኬት ነው። መጨረሻ በጣም ባጭሩ የምናረጋቸውን ነገሮች ሀገር ውስጥ የምናረጋቸውን ነገሮች የህዝቡን ኑሮ እያየን ብናረግ